ምን እያልከኝ ነበር? አይ ምንም ፍራንክ እየሰራሁ። የምን ፍራንክ ነው ስትሳደብ ቆይ? ሰርፕራይዝ እኮ ነው ሰርፕራይዝ እያልኩ። አላቅድም። አሁን ቶሎ ብለህ ቤት የለቀውጣል። አልችልም። ለምን የማትችለው? ካንቺ አርግዣለሁ። አቤት ሰላም ነው? እንዴት ነህ? አለ ክፍት የሥራ ቦታ የሚል አንብቤ ነበር። አዎ ክደኑት። ምን? ክደኑት። ሄሎ አባ አራዳ በዚህ ጋር ነው። ሰላም የተወዳችሁ ተመልካቾች ዛሬም እንደተለመደው ፈታ ዘና የምትሉባቸው ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ መሆን ብቻ ነው። ቪዲዮውን ሲጀምሩ ደግሞ ላይክ አድርጉት። እናንተ ቪዲዮ ላይክ ስታደርጉት በጣም ለብዙ ሰዎች እንዲደርስ ያግዘኛል። ይህ ቃል በቃል ፖድካስት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። ወላጅን አምጥቻለሁ። እሺ ምን አድርጎ ነው በእናትህ? አረ ልጆት በጣም የደደቦች አለቃ ነው። ደደብ ነው። አንተ ደደብ ነህ እንዴ? ምን ደደብ አይደለም። የክላሱ ጂኒየስ ጂኒየስ ነው ያለ አይደለም? ጂኒየስ ነው ጉዱ ነው ያው። እሺ እስቲ ሌላ ቦታ ፈለግ አድርገኸኝና ሂድ። ይሄው ይዣት እመጣለሁ። አባይ አንቺ እስቲ እናያለን ማን ደደብ እንደሆነ። እሺ ኧረ እዛ ክላስ የለሽም። አዩት አይደል ደደብና? አንቺ እውነትም ደደብ ነው። ሌላ ክላስ አትፈልጋትም እንዴ? ና አብረን እንፈልጋለን። እሺ ለካስከዘር ነው ከልጅዩ አይደለ? አባቱም ልጁም ተመሳሳይ ናቸው። አንቺማ እማ ምን ነው ወተት እየፈላን ነው ያጁ? አረዳ ወይኔ አቃጠለ አንቺ አይበልጥ ምንድን ነው ደረገመችው? ስራክ ዛሬ ከሱ ጋር ናችሁ? እስቴል በየ የቀጠናው ስጋት አትወጋ ባባ ወጥተህ ተጠብቀኝ ኳሳይቼ እስከገባ ወይኔ ካንተ ጋር ነሽ ባር አይደለ እንዳፈራ ሂድ ግባ ዱላና ስድብሽን ዛቻሽንም ችያለሁ ነው አሁን ይበቃኛል ለአባቴ እናገራለሁ እያፈላላ ነው ጭስህን ነው ማመጣው በር እንዳይቆለፍ አምሽቼ ነው የምመጣው ግባው ወንድ ልጅ ቆረጠ ልክሽን ነግርሻለሁ ነው ግባው በለው አግተሽ ብትመጪም ውዴ እጠብቅሻለሁ ወንድ አድርገህ ኧረ ከሷ ጋር በጣም ባለ አተ ወይኔ ታበሉ በቃ አብራችሁ ጠብቃችኋል። ቡናውን ያለ ስማ ቡና አፍልተህ ወጡን ሰርተህ ቡናውን አፍልተህ ጠብቃቸው። ተመልካቹን ግራ አጋቡት። አንተ ልጅ ከባድ ትዕዛዝ። አቤት እማዬ። ይሄኛው ስንት ነው የገዛው? 20 ብር። ከየትኛው ሱቅ? እታች ካለው ሱቅ ነው። ያስመልሰህ ብሩን ይዘና። ኧረ ማዘር እንዴ! ወይኔ እሺ ይሄውንካ ይሄን ሰድና ብሩን መልስልኝ። ማዘር ከባድ ሰው ናቸው። ባለ ሱቅስና ባለ 50 ካርድ አበሻና ስልክ። ኧረ ቶሎ በል በእናትህ እቸኩላለሁ። ምንድነው? ስጠኝ ቶሎ አይደለ? የሚገርም ነጋዴ ነው። ምንድነው ዘላለም ዓለም ጭቅጭቅ? በቃ እኔ ተፋታኝ ተወኝ እንዴ! አና በጨቀጨቀ አንቺ እኮ ነው የምታስጨንቅኝ። ጭራሽ አንቺ ነሽ ታኛለህ እንዴ? እንዴ ልትጨቀጭቀኝ ነው እንዳገባኝ እንዴ? ሁነኛ መፍትሄ ይዤ መጥቻለሁ። ይኸውልሽ። እሺ ምንድነው መፍትሄው? ሐኪም እንትና ጋር ሄጄ ነው እቺን ነገር ቤታችሁ ውስጥ ጨስ እንደዚህ ማሽተት ምናምን ጥሩ ነው። እርኩስ መንፈስ ራሱን ነው የሚያጠፋው። እሺ ለሰላማችን ሲል መጥፎ መንፈስ ያጠፋል። በቃ መጥፎ መንፈስ እርግፍ አድርጎ ነው የሚያጠፋው። የት ገባች እሷ? ወይስ ሌላ ነገር አለ?
አቤት ሰላም ነው? እንዴት ነህ? አለ ክፍት የሥራ ቦታ የሚል አንብቤ ነበር። አዎ ክደኑት። ምን? ክደኑት። ክደኑት አላላትም። አንተ ትለያለህ። ፌስታሊሽ ነው እንዴ? ነው አሁን እንደ እኔ እኮ ስራ በስራ ሸነግማሪ። ኧረ ሻባው ዛሬ ባዱጄ እንዳልገባ ፈጣሪ ያሰጥቶታል ነው። ምንድን ልታረገው ነው? አንተ ዛሬማ ባዱጄን እንዳልገባ በቃ ፈጣሪ ብለ ወይኔ ስልክ ነው ረጉር መሰራ እንደው የሚገርም እኮ ነው። የስልኬን ሽፋን እኮ ነው የወሰደው። ስልኬን ሊወስድ እኮ ነበር። ይሄ ምንድነው? ሌባ አንተን እኮ ነው ፍራንክ ላረግ አዲስ ተጀምሮ የለ ታዲያ ይሄንን ልትወስደኝ አይደለም። ለምሳሌ አሁን ፍራንክ እንደዚህ አሁንም ፍራንክ ሊያደርገኝ ነው። ምንድነው ይሄ ልጅ? ሪያሽ ነው በጣም አብ የከተማ ልጅ ነው ተፈፈል አቦቶ ለሚያመጣ ይሆን ያምጣ። ምን እንደዚህ አይነት ቀለ ወስደው እንደስል ጋሽ ቀጥሎ ዛሬ ተሸወደ። ሶስዬ ምንድነው? እዚህ ታች ያለችው ሚስቴ ባለሱቋ ደወለችና አቤት ማንም የለ ብቻዬን ነኝ ቶሎና አለች። ምንም ልልከት ብቻሽን ከምትሆኚ መቅደስን ጥሪያት አልኳት። እንዴ ያለፈዶ መቅደስ አይደለ? ረካንተ ጋር ምን አድርጌ ነው? ትክክለኛ መፍትሄ ነው የነገርካት። እንዴ ቤተሰቦች ተቆጣኝ እንደው ሊገለኝ ነው። ምንድነው ማለት ተቀበሩኝ እዚህ ውስጥ የሆነ ነገር ያልፈጋያችሁ አጭር ቦርጫም ገንዘብ ሰርቆኝ እኮ ዋሌት ሰርቆኝ እኮ ነው። ታያችሁ ነገርኝ። እሺ ኧረ እባክህ ሰርቆ ይባሩ አጥሩ ስታዩ ለአንቺ ሽቆቆ ና እንዴ ና ይኸውልህ አውሌባ አምጣ ወንጂ አምጣ ዲባ ወይኔ አመሰግናለሁ። ሸባት አመሰግናለሁ። ችግር የለውም። አመሰግናለሁ። በሄር ነው አንተ ኧረ ዛሬ አፈደቀ ያበለ ገቢው ነው አላ ወይኔ ሰጨርሰኛ ተበሰብት ለብለ ነበር እንዴ? ኧረ አልሰማውም። ቢመጣሽ አልሰማውም። ዛሬ ኧረ ይሻላል። አራዲያ ሰሩላቸው። እንዴ እዛ ጋር ምንድን ነው ቤቢዬ? እዛ ጋር ምንድን ነው? ታሞ ነው። አረ ይሄ ወሬማ ማይታለብኝ አያመልጠኝም። ኧረ አሳዩ ይበል። ኧረ አስገቡሽ። ምንድነው? አንተ ምንድነው? ሂድ አንተ ነገረኝ። ምን አለፋሽ እንደዚህ ማስከቡ ኮሌጅ አልነበሩ አው ወደሜ ኮሮ ምንድነው? አሳዩኝ። አይኑ ወደሜ ኮሮ ወደሜ ነው ወደሜ እኮ ምንድነው? ወይኔ ወንድም አይደለም አው አንገቱን አንቀው ገለውት ነው መጣው። እሺ በቃ እሺ እንዴ ባዶ ነው እንዴ? ሌላ ዘይት የለም? ሌላ የለ ከቧንቧ ውሃ በቀር የለ። እመኝ አትመኝ የለ ቸጋራም ነው ልጁ የለ የሚገርም እኮ ነው። ምን አይነት ጊዜ ላይ ደረስን ባካችሁ። አለቃ ሰላም ነው? እሺ ምን ነበር? ስራ ለመቀጠር ነበር የመጣው። የለም ወንድሜ ቦታ ሞልቷል። አለቃ የዛሬን ቀጥረኝ ወርዳለሁ ብቻ የዛሬን ቀጥረኝ ወርዳለሁ። እሺ በቃ ካለ ስራ መጀመር ትችላለህ። ሳልፈተን ምን አገባ? እሺ እንዴት ነው? በካሽ ነው ወይስ በባንክ ታስተላልፍ? ወርዳለሁ አላረ ነው ያልኩት። ከትንሽ ስራ ወደ ትንሽ ስራ ወርዳለሁ ከተቀጠርኩ በኋላ አንተ ሲቆል ነው ማውረድ አንተ ወይኔ ካልወረድክ ብሎ አሰናበተው። አባቴ ሳምንት የገዛነው ዘይት እኮ አለቀ። ወይኔ አበደ እኮ ፊት ለፊቷ ላይ አንተ ደስ እኮ አይደለም እና እንዴት ነበር? እስኪ ንገሪ በእና ያበደ ነው ሙዬ ወድጄዋለሁ። መጣሽ ጉዴ ፈላ ማን ይለከፈኝ? እሱ ነው የኔ እና ስንት አመት ጠብቅ እንዴ? አረ እግዚአብሔር ነኝ ናት እሙዬ በኃያሉ እግዚአብሔር ስም ምናል እኔ ከፍተኛ ለምን አትረጂ እንዴ
እንደዚህ ከፈለክ መጀመሪያውን ምን ነኝ አትልም እንዴ? አባ አራዳ በዚህ ጋር ነው። የምር እንዳትለቀው ያዘው ወላጋሎ አባቺ ስልክ ያዝ እስኪ። ሄሎ ወይኔ ጉረሻት እስኪ ብራዘር። እንዴ ወላጋሎ አንጀቱን እኮ ነው የቆረጥከው። እኔ አላዘዝኩም እኮ። ማን ነው? ይሄንንም አላዘዝኩም። እሺ ንግድ ባንክ ይሻልሻል ቴሌብር። ምንድነው ይሄ? አካውንቷ ላይ ያለው በሙሉ ልትወስድባት ነው እንዴ? ሄሎ ጤና ይስጥልኝ አቶ ዳምጠው። አዎ ነኝ። እሺ ዳምጠው ቆርጠው ነበር 100,000 ብር የሚያሸልም ሰሞኑን ዕጣ ቆርጠው ነበር። አዎ ቆርጫለሁ። እኔ ከጓደኛዬ ጋር ነው ግማሽ የቆረጥነው። እሺ እንኳን ደስ አሎት። ለእርሱም ለጓደኛውም ዕጣው ደርሶታል። 100,000 ብሩ? አዎ የ100,000 ብሩ አሸናፊ ይሆናል። ሁለታችሁም ተገኝታችሁ ብሩ መውሰድ ትችላላችሁ። እኔ መጥቼ ወስዷለሁ። እሱ እንትን አለ ሞተ። እሱ ሞተ። እንደውም አሁን ከቀብር እየገባ ነው የደወልሽው። ሞተ እሱ። በእናትሽ እኔ ወስዳለሁ። በቃ ሁለታችንን ለ100,000 ብር ብለህ ታማርጥ እና ዘመዶች የለውም? የለውም፣ እውነት የለውም። እኔ ብቻ ነኝ። በቃ እኔ ወስድለታለሁ። ችግር የለም። አይ ሰው አንተ ውርደታም ነህ። ለብር ብለህ ገደልከኝ እኔን ጓደኛህን። እኔን ማለት ምን? ዝም በል ወይ ያለማው አንተንማ አንድ ነው። ቀልድ አባቴ ይጥፋ። ዝም በል። ካሁን በኋላ አላቅም አታቀኝም። አበቃ። የኔ እናንተ ነገር አበቃ። እንደዚህ ተጀማመርን። እኔ እናንተ መፈታታት ተጀማመርን። እንደዚህ ተንኮለኛ ጓደኛ ሲኖራችሁ እንዲህ ነው የሚያደርጋችሁ። ሰላም ጌታዬ፣ የሚጠጣ ምን ይምጣሉት? ለኔ ፓይናፕል። እሺ ላንተስ የሚጠጣ ነገር? ለኔ ሰፋ ባለ ነገር ጠላ ይላል እንዴ? ባለቂ በሽተኛ ዘገምተኛ ውስጥ እኮ ነው ያለ ነው። መንደር ውስጥ ያለን መሰለህ እንዴ? እና ጠላ የለም። ጠላ ቀሪስቶን እንግዲህ እንዲህ ነው። በየሄድክበት ጠላ ነው የሚያምረው። አትወጡም፣ አታመልጡኝም ዛሬ ግንባርሽን ብዬ የምደፋሽ 2,000 እሙዬ ገንዘብ አትፈልጊ? ነይ ገንዘብ ሰጥሻለሁ። ገንዘብ ብር የሌለው ሰው ሲነሰኝ አይመቸኝ። ቆርቆራ ወይ አባቷ ደፋውል ለገንዘብ ነው የምትፈልግ ስለ እምቢ ብለህ ይኸው ደፋውል። አመሰግናለሁ። በኋላ እንገናኝ። ሂድ አንቺ ትንሽ የኔ ፍቅር ያው ተገላገለ። ሞኝ ባልሽ ይጀለድ መስሎታል። በነፃነት ልሰጥሽ ሚስቱን ቀመው ኳሽፎ እስቲ እቺን የሆነ ቀመስ አድርጊው። መቼም እንግዳ በባዶ አይሸኝም ብዬ እኮ ነው። ውይ ተቸገርኩ። አያስፈልግም ነበር እኮ አሁን ነበር እኮ የበላሁት። አያስፈልግም? በቃ ማያስፈልግ ከሆነ ችግር የለውም። ሌላ ሰው እኮ ይበላዋል። እኔ እኮ ያልበላህ መስሎኝ ነው እንዴ። ወይኔ ምን አለበት ወሬ ሳታበዛ ዝም ብለህ ተቀብለህ ብትበላ። ወንድሜ በጣም ነው ያሳዘንኩት። ዛሬ ወንድነታችን ይለይልናል። እሺ ጨርሰው የኔ ጀግና። ህይወቴን አፈልገው መሰለኝ። እሷ ለኔ ተውት። ዛሬ ጨርሳለሁ። እሺ ምንድን ነው እንዴ? ወይኔ እሱ ሳይሻለኝ ቀር መጣሽልኝ። እቤት ያለውን ቀሚስ ልበሰው። እሺ ወይኔ ወይ በራሱ ጊዜ ያልቆረጠው መሰላችሁ? ፈጣሪ መኪና ያልሰጠኝ በነዳጅ ምክንያት እንዳልንከራተት ብሎ ነው። ትክክል። ይሄ በዛ ላይ ደግሞ እግር ስላለኝ ነው። ሀብት ያልሰጠኝ እንቅልፍ እንዳታጣ ብሎ ለኔ አስቦ ነው። እውነት ነው። ታዲያ ምንድነው ችግሩ? ምንም ችግር የለም። ራሴን እንደዚህ እያልኩ ላጽናና እንጂ እና ሊሞት ትክክል ነው። እንደዚህ እያሉ ራስን ማጽናናት ይሻላል። ሲኦል መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ። ግንባታው እንደተጠናቀቀ ለሁሉም ኃጢአተኞች ክፍት እንደሚሆን የሚጠበቀው ሰው ሰራሽ ገነት ውስጡ የእንባ ፏፏቴና የዋይ ዋይ ፕሮጀክትን አካቷል ተብሏል። ሰበር ዜና ዛሬ ተሰማ።
ዶክተር እያረበና አንድ ያክመኝ በእናትህ ሰዓት የለኝም ጨርሻለሁ። ጥርሴን አልቻልኩ። ይሄ በቃ ምን ተራ ኢንፌክሽን ነው ያለመቦረሽ ነው። ይሄ ንጽህና መጠበቅ እኮ ነው። በቃ ይቀዘቅዘኛል ዶክተር። እንደው ዝም ብለው ችግሩን ብቻ ንገረኝ መምፍቴ። ኧረ ዶክተር አከማታው እንደዚህ ያለች ምንድነው እንዴ? የማትገመት ሰው ሁሉ ሐኪም ቤት ዶክተሩን ነክሰው ውጣ። የማትገመት ሰው ሁሉ ማለት አሁን ነው። መጀመሪያ ሲቆይ ተረጋጋ። ነግሬሻለሁ እንዳትከተኝ። በቃ ምንም ነገር እንድትይኝ አልፈልግም። በቃሽ ምርር ነው ያልኩት። እሺ አሁን ምን አጎደልኩ? ዝም በይ መርፌ። በጣም ነው የምጠላ። ዝም በል አባቴ ይደውላል። ዝም በል ሄሎ፣ እንዴት ናችሁ? ሰላም ነው? በበዓል ሙያ 500 ሺህ ብር ልክ። ኧረ እንደው ምን አለፋህ? እሺ በቃ እናመሰግናለን። እሺ ምን እያልከኝ ነበር? አይ ምንም ፍራንክ እየሰራ የምን ፍራንክ ነው ስትሳደብ ቆይ? ሰርፕራይዝ እኮ ነው ሰርፕራይዝ እያልኩ አላቅደም። አሁን ቶሎ ብለህ ቤቴን ለቀህ ውጣ። አልችልም። ምንድን ማችለው ካንቺ አርግዣለሁ። ካንቺ አርግዣለሁ አላላትም ባልየው። አንተ ትለያለህ። አንተ እኮ ነው ወይኔ ስታሳዝን በእናታችሁ ምኑና ነው ሁሉንም አስደንግጦ ጨረሳቸው እኮ። የኔ ፍቅር ግን ወይዬ የሆነ ጥያቄ ልጠይቅ። ጠይቂ። ላንቺ ያሉን ጠይቂ። ቺት አድርገሽብኝ ታውቃለህ? ቺት አልዋሽሽም። አንድ ሶስቴ ብቻ። እሺ ለኛ ጥቅም ብዬ እኮ ነው። እሺ አንደኛው የሆነ ጊዜ አልታመምሽም? እሺ የዘሳብ ብር አስፈልገኝና ተካደም ገዳይ ይሸጥ። እሺ ላንቺ ጥቅም ነው። ሁለተኛው ደግሞ የቤት ኪራይ በቅርብ አልደረሰብንም? እሺ ለሱ ብዬ ከአከራይው ጋር ተኛው። እሺ አንድም ሁለትም የኛ ጥቅም ነው። ሶስተኛው የሆነ ጊዜ ለድር ቤት ምርጫ 50 ሮጊት አላስፈለገሽም? እሺ ከ50ዎቹ ጋር ጅው ሁሉንም ነገር ያደረገው ለሁለታችሁም ጥቅም ሲል ነው። የዛሬ ቪዲዮ እንግዲህ ይሄን ይመስል ነበረ። ፈታ ዘና እንዳላችሁበት እንግዲህ ተስፋ አደርጋለሁ። በቀጣይ በአዳዲስ ቪዲዮ ተመልሼ እስከመጣ ድረስ ሰላም ሁኑልኝ። ይመቻችሁ።